ይህ ስም ለአላህ ያክብሮት ፍራቻ እንዲኖረን የሚያደርግ ስም ነው። አልቀሃር ሁሉን አሸናፊ፣ የበላይ ተቆጣጣሪ፣ እጅ የሚያሰጥ ማለት ነው። ዩኒቨርሱ በጠቅላላ ቀሃር ለሆነው ጌታ በፍቃደኝነት እጅ ሲሰጥና ለትዕዛዙ ሲያድር እኛ እጅ ከሰጡት ነው ወይስ እምቢ ብለን ጀርባ ከሰጡት? ሁን ሲላቸው ነገሮች ሁሉ የሚሆኑለት፣ ጥፉ ሲላቸውም እንዲሁ በቅጽበት የሚጠፉለት ኃያል ጌታ። አልቀሃር በሚለው የአላህ ስም የመኖር አይነተኛ ምሳሌ ነቢዩላህ ኢብራሂም አለይሂ ሰላም ናቸው። ጌታው ለእርሱ ታዘዝ ባለው ጊዜ ለዓለማቱ ጌታ ታዘዝኩ ብለዋል። ይህ መታዘዛቸው ምክንያቱም ባላወቁበት ልጃቸውን እንዲያርዱ ሲታዘዙ ፍቃደኛ አድርጓቸዋል። ይህ ታዛዥነታቸው ሚስትና ልጃቸውን በምድረ በዳ ትተው እንዲሄዱም ፍቃደኛ አድርጓቸዋል። አልቀሃርን ስናስብ ለዓለማቱ ጌታ ለኃያሉ ጌታ በፍቃደኝነት እጅ መስጠትን እናስብ። ስለሱ ስናስብ ትንሽም ቢሆን የበላይ የሆንባቸው ሰዎች ላይ ኃይላችንን ስላለመጠቀም እናስብ። አልቀሃር በጭቆና ብዛት ለተሸበሩ ልቦችን የሚያረጋጋ ማስተማመኛ ነው። አላህ ሱብሓነሁ ወተዓላ ሙሉ በሙሉ እጅ በመስጠት ውስጥ ሸይጣን ላይ በላይነትን እንቀዳጅ። ከሁሉ በላይ ለአላህ ሱብሓነሁ ወተዓላ ልባችን ታጎበድድ ዘንድ አልቀሃርን በዱዓችን ውስጥ በዚህ ረመዳን ደጋግመን እንጥራ። አላህ ይቀበል።